እኛ አበሾች ማለት እኮ እየሞትን እየሰመጥን የምናሾፍ ምንቀልድ ብቸኛ ህዝቦች እኮ መሬት እየተንቀጠቀጠ መሬት እየተሰነጠቀ የምንቀልድ የምናሾፍ ብቸኛ ህዝቦች ነን። እስቲ ይሄን ቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናነባለን። በመሬት መንቀጥቀጡ ምክንያት በአፋር ክልል የጀመረው የመሬት መሰንጠቅ አሁን እንደምትመለከቱትም አፍሪካን እንደዚህ በምታዩት መልኩ ለሁለት ይሰነጥቃታል። ይህም ታዲያ የኢትዮጵያን ክፍል በራሱ ወደ ሁለት ጎራ የሚከፍለው እንደሆነም ሳይንቲስቶች እየገለጹ ይገኛሉ። እዚህ አፋር ክልል ነው መሰንጠቅ የጀመረው። ይህም ታዲያ ኢስት አፍሪካን ለብቻው አስቀርቶ ሌላኛውን ደግሞ ዌስት አፍሪካ እና ሌሎች ሙሉውን አፍሪካን ይዞ ወደ አሜሪካ ጠርዝ ላይ ሊሄድ እንደሚችል ነው ባለሙያዎች እና በዚህ ዙሪያ ላይ ጥናት እያደረጉ ያሉ ሳይንቲስቶች እየገለጹ የሚገኙት። ጅማ ወዴት ነው የሚሄደው? እስቲ አፍጥ ነው ካልሆነ በፍጥነት ሀገር እንቀይ ወደ አሜሪካ ከሚሄደው ፓርት ነው ማለት ንገረን ቶሎ። ጎበዝ ይሄን ነገር ተባብረን በመቆፈር እናንግስ። እድሌን አውቀዋለሁ። ሁሉንም ከፍሎ እኔን እዚህ ነው የሚያስቀረው። በእድሉ ተስፋ የቆረጠ ሰው አሉ። ዲቪውን እንተው። ኧረ ተውኝ። ያለ ዲቪ ከነ ሀገር እንደ መርከብ ተንሳፈየን ዲቪ ምን ይሰራል? ያረዳል። አሁን ቶሎ በልስ በየትኛው በኩል ብንሆን ነው አሜሪካ የምንገባው? ቪዲዮ ስራ ላይ አየፋ ቪዲዮ እኛ ህዝብ ነን፣ እኛ ሰው ነን። እውነት እናት ሀገር አሜሪካ ከና ሀገር ይመጣውልሽ ያርግም ያለ ዲቪ አሜሪካ ገባና አሜሪካ የመግባት ፍቅር። ለነገሩ መሬቱም ራሱ ፍላጎታችንን በጽኑ ስላወቀና ስላመነ መሰለኝ እንደዚህ እየተባበረ ነው። ቤቴን ይዤ አሜሪካ የታበሰ ጋይስ ለምንድን ነው ግን በዚህ ደረጃ ትምህርት እንድንጠላ የሆነው? ለምንድን ነው ትምህርት የማንወደው? የምር በጣም መሰረታዊ ጥያቄ ነው። የቻላችሁ ሰዎች መልሱልኝ። ለማንኛውም ቪዲዮን አሳይቻችሁ ልመለስና የሚያስቅ ኮሜንት እናነባለን። የትም መሄድ አይቻልም። ቪዲዮ የሚለው እስቲ ክላስ ውስጥ ግድግዳ ላይ የተጻፈ የማትረሱትን ጥቅስ ንገሩኝ ነው የሚለው። ቪዲዮን እስከ መጨረሻ ተመልከቱ። አዝጋዝም ኮሜንቶች አሉ። ተታበሉ። ይሄን ተመልከቱ። ትምህርት ከሀገር ቢወጣ ኖሮ እስከ ጅቡቲ ይሸኘው ነበር። ፈጣሪው ተመልከት። ዝቅ ብለህ ተማር፣ ቀና ብለህ ኮርጅ። ዋው! የምር ይሄ የምሳሌው አነጋገር መጽሐፎቻችን ውስጥ መግባት። ኧረ ተውኝ። መምህርና ሸይጣን እየፈተነ ይኖራል። የሚያስተምሩትን አያውቁምና ይቅር በላቸው። አስተማሪና ዳቦ በትዕዛዝ እንደፈለገ። ኧረ ተውኝ። ወይኔ ጉድ! ተው በአስተማሪዎችማ አትምጡብኝ። እኔ ያስተማሩኝ አስተማሪዎች እንዳለ ጎበዝና ትሁት ነበሩ። የምር ለማያልቅ ትምህርት የሚያልቅ እድሜህን አትፍ። ዋው! አስተማሪ ጎበዝ ቢሆን ኖሮ ዶክተር ይሆን ነበር። ዛሬ ደግሞ ይዤላችሁ የመጣሁት የዘመናችን ምርጧን ሜካፕ ሰሪ። አረ ለምን የክፍለ ዘመናችን እስቲ ቪዲዮን አሳይቻችሁ ልመለስና ከዛ ኮሜንት እናነባለን። ዛሬ ሜካፕ ስሰራ የመጀመሪያ ጊዜ ነው እና እቺን ቆንጆዬ ልጅ ከዚህ በላይ ማሳመራት ይመስላችኋል ወይስ አበላሻታለሁ? በነገራችን ላይ ሜካፕ መማር ከጀመርኩ ገና 1 ሳምንቴ ነው እና ይሄ ደግሞ የመጀመሪያ ስሬ ነው። ሜካፕ ተማሪ ስትሆኑ ከሚገጥማችሁ ቻሌንጆች አንዱ ሜካፕ ለመሰራት ፈቃደኛ የሆኑ ሴቶችን ማግኘት ነው። እሷን ስጠይቃት እሺ ስትለኝ በጣም ነበር ደስ ያለኝ።
እንግዲህ እንደምታዩት መጨረሻው እንደዚህ ይሆናል። እንዴት አያችሁት? አድራሻሽን ንገሪኝ ተሳስተን እንዳንመጣ። ግርግዳ ለራሱ መቼ እንደዚህ ይፈጠራል? በብሩ በረከት ነው እንዴ ተማርሽ? ወራካሎ አሪፍ ሰርተሻታል እኮ። ቅንድቧን ደግሞ ከጆሮዋ ጋር ብትገጥሚ ያበደል። ከዛ ጆከር መስላል። ወሬውን ተይና አይንሽን ነው ወይስ ጥርስሽን ነው ያወለቀችልሽ? ኧረ ተውኝ። የማሜ እህት ነሽ እንዴ? ማይ ጋድ ማሜን አወቃችሁት? የወንዶቹ ሜካፕ ለሆረር ፊልም ነው እንደ ሰራሻት። ፈራኋት እኮ እንደራስ ጎስት ነው የምትመስለው። በንግግር መፍታት እያለ እንዲህ ማበላለዝ የሆነ ቂምማ አለባት። በቁንጅናው ተመቃኝላት ነው እቺ። የዛንዚባር ጠንቋይ ነው ያስመሰልሻል። የህፃን ልጅ ደብተር መሰለሽ። ጋይስ እዚህ ጋር ደግሞ ፖስታችሁ ኮማችሁ ማቅለ ያጣበት አንድ ቪዲዮ ነው። አሮኒ ግን ትመችኛለሽ እና እዚህ ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የምር ግን ፖስት እያደረኩ ስላልነበረ አካውንት ተመቷል። ሁላችሁም ላይክ በማድረግ ጀምሮ የቻላችሁትን ያህል ኮፒ ሊንክ አድርጎ እያልኳችሁ ጋይስ ጉድ ሆንኩላችሁ። በእናታችሁ የእህቴ ቤት ነው ያለሁት። አሁን ሽንት ቤት ውስጥ ነኝ። እባካችሁ ስሜን ልንገራችሁ ያለሁበት ሁኔታ ማለት ነው። ሽንት ቤት ቁጭ ብዬ በስነ ስርዓት ብቻዬ ያለው እስከሚመስለኝ እርት አድርጌ ጨረስኩኝ። ከዛ በኋላ አትከበር እኮ ነው። አትከበር ሲልክ እነዚህ ነው። ከውጭ ሀገር መጠና ሙድ ብንይዝ ምን ችግር አለበት? እስኪ እንደዚህ ባለ ቡት ወይኔ ጉዴ፣ ወይኔ ጉዴ። ለምን የማይፈሰው? እሺ መላክ ከውጭ ሀገር ያመጣሁት ጭቃ ነው ብለህ በፌስታል ስጣች። እውነቱን ነው። ከውጭ የመጣ ነው ከተባለ ሁሉ ነገር ውድ ነው። ጠጣር ከሆነ በመስኮት ጣለ። ደግሞ እኮ አባባሉ ነው ገይስ እረታርግ ቅርስ ይዝጋቡ ዘጊ ኢትዮጵያ እንደመጣህ ገና አሁን አረጋገጠን። አዎ መገለጫችን ይሄ ነው። ዝም ብለህ አግድም አስተኝተው አጥታ ምን አስፈል ኢትዮጵያ እኮ ነው ይፈጣሪ። ይሄን ደግሞ ተመልከት። ራሱን ችሎ እንዲገባ ሞቲቬት አድርገን እና ታዲያ እኛም ብቻ ነው እንደ ሞቲቬት የምታደርገው? እሰይ በለ